የተገኘው አንድ ትልቅ ተጫዋች ሲለቅ በቀላሉ በመተካት ወላድ በድባብ ቲንጅ ከሚባልበት ኤልፓ ነው። ሳቂታና ተግባቢ እንዲሁም በንግግሩ ውስጥ የዋህነት የምታስተውሉበት መልከ መልካም ስብዕና ባለቤት ነው። ተክለሃይማኖት ያፈራቸው አመለሸጋው ተከላካይ ከመዝገብ ስሙ ይልቅ ሎቲ በሚለው ስም ይታወቃል። ታምራት አበበ የኢትዮጵያ እግር ኳስ ታሪክ ከተመለከታቸው ድንቅ ተከላካዮች መካከል አንዱ። አሰልጣኝ ያዘዘውን በአግባቡ የሚተገብር ሰው በሰው የሚለውን አጨዋወት ይበልጥ አመቺ ነው። ከተክለሃይማኖት ሰፈር ጓደኞቹ ጋር ከመሰረቱት ቡድን ጋር ሲሜዳ እየመጣ ይጫወት የነበረው ታምራት ከኤልፓ ታዳጊ ቡድን በ1994 ለኤልፓ ዋና ቡድን የሚጫወት እድል አግኝቶ በቀጣዩ ዓመት በቋሚነት ለመሰለፍ የጀመረው የእግር ኳስ ሕይወቱ ስኬታማ ነበር። ኤልፓ ሳለ ከቡድን ጓደኞቹ ጋር ጥሩ መግባባት ነበር። ከ23 ዓመት በፊት ኤልፓ የሶስትዮሽ ዋንጫ ባለቤት ሲሆን ቁልፍ ሚና የነበረው አለማየሁ ዲሳሳ ወይም ዴል ፔሮ ስለ ታምራት አበበ እንዲህ ይላል። ጨጓራዬን ያመኝ ነበር። ከልጅነት ጀምሮ ይህ ስሜት አብሮኝ ነበር። ጋሽ ሀጎስ ከኡጋንዳው ቪላ ጋር የነበረን ጨዋታ እንደምሰለፍ ነግሮኝ በህመም ምክንያት ሳልጫወት ቀረ። ሌሊት ላይ ስለሚረብሽኝ ህመሙን ለመርሳት ክፍል በመውጣት ነበረብኝ። በዚያ ሌሊት ወደ ቤተክርስቲያን ኪዳን ለማድረስ ሲሄድ ታምራት ለኔ ብሎ ጋቢ ለብሶ በዚያ ብርድ አብሮኝ ይሄድ ነበር። በጣም ጥሩ ልጅ ነው። በጣም አመሰግናለሁ ይላል አለማየሁ ዲሳሳ። በ3-5-2 በሶስቱ ተከላካዮች ወደ ግራ ዘንብሎ የሚጫወተው ታሜ ቀጣይ ማረፊያውን ጊዮርጊስ ነበር። እዚያ በአሰልጣኝ ስሬዲዮቪች ማሉቲን ሚቾ እየተመራ በ1998 የጊዮርጊስ የሊጉን ዋንጫ ሲያነሳ እንዲሁም የግብፁን ኢኤንፒፒአይ እና የጋናው እርትስ ኦፍ ሆከን ሲያሸንፍ ጠቅላላው ተከላካይ መስመር አካል አንዱ ነበር። ደበበ ደጉ፣ ሳምሰን ሙሉጌታ፣ ፍሌክስ አበባው ቡጣቆና ሳሙኤል ደግፌ ሚሪንዳ የተከላካይ መስመሩን ቁልፍ ተጫዋቾች ነበሩ። ውድ የመርካቶ ቤተሰብ በ1997 እና 98 የሴካፋ ዋንጫ ያነሳው የኢትዮጵያ ብሔራዊ ቡድን ቋሚ ተሰላፊ ነበሩ። ተክለሃይማኖት ተወልዶ ያደገውን ታምራት መብራት ኃይል ከሲ ቡድን እስከ ዋናው ቡድን ቅዱስ ጊዮርጊስ፣ ሰበታ ከነማና ሙገር ሲሚንቶ የተጫወተውና አሁንም በአገረ አሜሪካ በሲያትል ከተማ የሚኖረው እንዲሁም የሲያትል ዳሽን አሰልጣኝ የሆነው የታምራት አበበ ሎቲን ታሪክ ይህንን መግቢያ ታሪኩን ያቀረቡልን ጌዲዮን ስዩምና እንዲሁም ጋዜጠኛና ኮሜንታተር ማርቆስ ኤልያስ የተዘጋጀውን በፌስቡክ ላይ ጽሑፍ እንደ መግቢያነት አቅርበንላቸው ለዚህ ጽሑፋቸው ሁለቱንም ልናመሰግናቸው ይገባዋል። አመሰግናለሁ። አንተ አቆራጭ ስለጠራኝ አርቄ አመሰግናለሁ። ሙሉ ስሜ ታምራት አበበ ወዳጆ ይባላል። እንግዲህ ያው ተወልጄ ያደግኩት የተወለድኩት ጎፋ መብራት ኃይል ወደ ቄራ አካባቢ ቅዱስ ገብርኤል ያለበት አካባቢ ዛ ጎፋ አካባቢ የተወለድኩት ያው ቤተሰቦቼ እዛ አካባቢ ኖሮ ስለነበር ከዛ ግን ያደግኩት ግን ያው ጎላ ተክለሃይማኖት ሁለቱም ማስሎም ጎላ ተክለሃይማኖት ነው። እዛን ያደግኩት ከልጅነት ጀምሮ ኳስም ጀምሮ ያው እዚያ ጋር እስክመጣ ድረስ ጎላ ተክለሃይማኖት ሰፈር ነው ያደግኩት። ኳስ እንግዲህ ያው የጀመርኩት ያው ማንኛውም ኢትዮጵያዊ እንደሚጀምረው ከህፃናት ከሰፈራችን የምንጀምረው ያው እኔ ሰፈሬ ተክለሃይማኖት ነው። ብዙ ኳስ ተጫዋቾች አሉበት። በተለይ ደግሞ እዛው ቤተሰቤ ውስጥ ታላቅ ወንድም ጎበዝ ኳስ ተጫዋች ነበር። እሱም ለቀበሌም እንደዚሁ በክለብ የሚጫወት ስለነበረ እሱን ተከትዬ ነው የሄድኩት ወደ ኳሱ። እንዲሁም ደግሞ ትልቁን አባቴ እሱን የማረውና እሱም ደግሞ ኳስ በጣም የሚወድ ከልጅነት ጀምሮ ስቴዲየም ይዞኝ በመግባት ከታናሽ ወንድሜ ጋር ስቴዲየም ሐሙስ፣ ማክሰኞ፣ እሑድ እሱ ካለ ያው ስቴዲየም ብዙ ይገባልና ኳስን እንደዛ በሚል ነው የጀመርነው። ከታች ጀምረን እንግዲህ ያው ሰፈሬን እዛ ተክለሃይማኖት ያለው በየሰፈሩ እየዞርን እንጫወታለን። ክለብ ከመግባቴ በፊት ስቴዲየም አካባቢ ነው ወንድሜ ታላቅ ወንድሜ ያለ ይዞኝ ይሄዳል። እዛ አካባቢ በፊት ጋሽ ታዴ የሚባሉ የስፖርት ሰዎች በማሰልጠን ትልቆችን በማሰልጠን የሚታወቁ ሰው አባት ነበሩ። እሳቸው ላይ ሰራ ነበር። እሱ ይህም እንግዲህ አድጌ እሳቸው ጋር የተወሰነ ሰርቻለሁ። እንደዚህ እያልን ነው እንግዲህ ኳስ የጀመርኩት። ያው የሰፈር ቡድን ያው ከሰፈር ይኖራል ቡድን በየሰፈሩ ግን እኛ ሰፈር በጣም ተዋጊ ቡድን ነበር። ሲኤምሲ የሚባል ቡድን በዛ ጊዜ የሰፈር ውስጥ የሚያሰለጥኑናል ሰለሞን እና ቆይተው የሚባል ልጅ ነበር። አዎ ገባች በገባቸው መጠን እንግዲህ እኛንም ሰብስበው ቆንጆ ቡድን
በፊት የማንቸስተር ዩናይትድ በዛ ውስጥ የሚጫወት አንደኛ ጓደኛ ነበር እና እህቱ ውጭ ምትለው ነች። ያው የማንቸስተር ዩናይትድ ባለ ሙሉ የነበረን እኛ ነን እና እኔም በዚህ አጋጣሚ የማንቸስተር ዩናይትድ ደጋፊ ነኝ። ሴቭንስ የሚባለው ቡድን ነበረ፣ ቆንጆ ቡድን። እንግዲህ ከዛ ውስጥ ነው የወጣሁት ነው። እንግዲህ ያው አዲስ አበባ ውስጥ በተለያየ ጊዜ ያው ሙከራዎች አሉ እና ሙከራው ሲም መብራት ኃይል እንደ ምድር ቅዱስ ጊዮርጊስ ያው ጊዜ ገደቦች አሉት። ያው አመቱ መጀመሪያ አካባቢ እየተመዘገብክ እየዞርክ ትሞክራለህ። ያው ጓደኞች ጋር በመሆን እኔም ከሰፈሬ ውስጥ መብራት ኃይል የሚጫወቱ ሁለት ልጆች ነበሩ። እንግዲህ የተለያየ ጊዮርጊስ ሞክሬያለሁ፣ ምድር ሞክሬያለሁ። ግን ያው የተሳካልኝ የመጀመሪያው ሙከራዬ መብራት ኃይል ነበር እና መብራት ኃይል ሲል አካባቢ ክፍሌ ቦልተና ነበር አሰልጣኝ። 1500 ሰዎች እንደዚህ ለ10 ሰው ለ15 ሰው ብቻ እንደዛ ነው የሚገዛ 1500 1000 ሰው ያው እየተጣራ መጨረሻ ላይ 6 ዙር 7 ዙር ከተመረጠ በኋላ መጨረሻ ላይ እንግዲህ የመብራት ኃይል ቡድን መርጦኝ እዛ ገብቻለሁ። በጣም የምወደው ቡድን ሙያው ከአባቴ ጋር ስቴዲየም ስገባ ደስ የሚለኝ ቡድን ነበር። እዛ ማለቴ በጣም ደስ ብሎኝ ነበር። የእግዚአብሔር ነገር እንግዲህ ከፍተኛውን የእንጀራዬን የእግር ኳስ ባህሪ የጀመርኩት በዛ ቡድን ውስጥ ነው። ከሲ ነው የጀመርከው? መብራት ኃይል ሲ ቡድን የጀመርኩት። ከዛ ቢ ያላደገ ወይስ? ከዛ በየዓመቱ እንግዲህ መብራት ኃይል ምን ያደርጋል? እግር ኳስ ዋናው ቡድኑ ለዝግጅት በሄድበት ባለ ዝግጅት ወዳናው ለዓመቱ ውድድር ሲዘጋጁ ወደ መልኳ ቀና የሚባል ለሁለት ወር ወደ አንድ ወር እዛ ይኬዳልና ሁሌ መብራት ኃይል እንግዲህ ታዳጊ በማሳደግ ካሉት ክለቦች የመጀመሪያው ቡድን ነው። ብዙ ነው ታዳጊ በወር ላይ በማሳደግ ይታወቃል። እና እንግዲህ እኔም ያው በአመቱ 3 ልጆች 4 ልጆች ከሲ 5 ከቢ ደግሞ 6 ሆነው ተቀላቅለው ይሄዳሉ። ያው ጥሩ ፐርፎርም ያደረጉት ይያዛሉ። እና በዛ ጊዜ ደግሞ ዋናው ቡድን አሰልጣኝ ነበሩ። በዚህ አጋጣሚ የሙያ አባቴ ናቸው። በጣም ለዚህ ደረጃ እንድደርስም ለኳስ እድገት ከፍተኛ አስተዋጽኦ አደረጉልኝ። ሲም የነበረው የወልተናም እንዲሁ ጋሻ ጎስ ደስታም ሌሎችም አሰልጣኞች እነ ጉልላት ፍርዴ እነ ቅጣው ብዙ ሰዎች አሉ በዛ ውስጥ እንግዲህ መጨረሻ ላይ ጠቅሳቸዋለሁ። እና በ91 ላይ ያው እኔም ዋናው ቡድን በአንድ አመት የተጫወቱት በአንድ አመት ውስጥ እንግዲህ በጣም እድለኝነት የሚያስፈልጋል። በዛ ጊዜ ነበር የሰውነት ቀጭን ነው ወይ ትንሽ ረዘም ብላለሁ፣ ግን ቀጫጫ ነበርኩ። ግን ጠንክሬ የምሰራ ልጅ ነበርኩ። ኳስ በጣም ወድ ስለነበረና የመጠራቱ እድል አገኘው። እንግዲህ ስጠራ አላመንኩም። ምክንያቱም በአካል ባላቃቸው በስም ማቃቸው ዋና ቡድን ተጫዋቾች አንዋር፣ አፈወርቅ ኪሮስ፣ ነጸጋዛ፣ ተክሌ ብዙ ትልልቅ ተጫዋቾች የነበሩበት ነው። ከእነሱ ጋር አብረን መደባለቅ እንትን እንደሚሰጠው እና በዛ አጋጣሚ የገባሁት አመሳው እና በጣም ከዛ ፊት ግን ከዚች አንድ ዋናው ቡድን ከሲ ቀጥታ አይደለም የገባሁት። ያው ጋሻ ጎስ የሚያደርጉት ምንድነው ልምድ እንድታገኝ ያመጡና በጣም ገና ልጅ ስለሆነ ያሰራል ከዋናው ቡድን ጋር። ከዛ ደግሞ ቢ የተጫወት ትሬኒንግ ዋናው ቡድን ሰራለን። ጌም ቢ እንደተጫወት ምግብ እየበላ ሰውነት አካል እንዲወለበት የሚያደርጉ አባት ናቸው። እና አንድ 5-6 የምንሆን እንደዛ አድርገው ላክ በሁለት ዓመት ቢጫወት ተመልሼ ዋናው ቡድን ፕራክቲስ እያደረጉ 94 ላይ ተጠቃለን። እንግዲህ እኔ ብዙነህ ወርቁ፣ ታፈሰ ተስፋዬ፣ ቻይና 6-7 የምንሆን ልጆች 94 ላይ በኢትዮጵያ ወደ ዋናው መብራት ኃይል ቡድን የገባ ነው በ1994 ላይ። የመጀመሪያ ጨዋታ በጣም ሰርፕራይዝ አይመጣም። ለማስታወስ ለሞከርና ካልተሳሳትኩኝ ከባንክ ቡድን ይመስለኛል። ባንክ ቡድን ተናራ ቡድን ነበር ያኔ። ያው እንዳልኩ መብራት ኃይል ብዙ እድሎች ስለሚሰጥ በዛ ጊዜ ደግሞ ጋሻ ጎስ አጋጣሚ አልፈው ነበር አልነበሩም። በ92 ዓመት ወራት ይመስለኛል ያው ያረፉት። ከሳቸው በጥሩ ጉልላት ፍሬ ነበር። እሱም ግን ያው እሳቸውን ከፈለግ ተከትሎ ታዳጊዎችን እድል የሚሰጥ
ጥሩ ቡድን የሚሰራ ነበር። እኛም እና እድሉን አግኝተን ከዛ በኋላ እንግዲህ እኛም ያንን እድል አግኝተነው በዛ ጊዜ ነው እና ከባንክ ቡድን ጋር ይመስለኛል 2-1 እኛ አሸንፈን መብራት ኃይል ነበር ያሸነፈው። ለመብራት ኃይል ቡድን ከ94 ጀምሮ እስከ 97 ድረስ ተጫውቻለሁ። 4 ዓመት ሆናት። በጣም አሪፍ ጊዜ ያሳለፍኩት በጣም መብራት ኃይል እንዳልኩ ያው ከቤት በላይ ነው የምናየው እስካሁን ድረስ በልብ ያለ ቡድን ነው እና እንዳልኩ ለታዳጊዎችም ቅድሚያ ይሰጣሉ። አሳድገው ጥሩ ቦታ ይደርሳሉ። መንገዱን ሁሉ ያስይዘዋል እና ብዙ ነገር ነው መብራት ያለን ከሲኒየር ተጫዋቾች ጭምር በጣም ብዙ አመሰግናቸው ሲኒየር ተጫዋቾች አሉ። እነ አንዋር ሲራጅ፣ እነ አፈወርቅ፣ እነ ሲሞን አባይ፣ እነ ዮርዳኖስ፣ እነ አለማየሁ ዲልቤሮ፣ እነ ቻይና፣ እነ ያሬድ ጸጋዛ ባስኬዶ፣ እነ ኢያስ አዱኛ፣ እነ ቢኛ፣ እነ ሙሴ ንፍታለም ብቻ በጠቅላላ በጣም እንደ ችሎታ እንድታወጣ በጣም በቀላሉ ነው የሚረዱ። ምክንያቱም ለመጣ እንዳትተናገጥ ያለ ችሎታ አውጥተህ እንድትጫወት ይረዳዋል። እነሱም በዛ መንገድ ስለመጡ ያንን የመሰለ እንድናገኝ ረድተዋልና የአጋጣሚ አመሰግናቸዋለሁ። እንግዲህ 4 ዓመት ተጫውቻለሁ። በዛ 4 ዓመት ውስጥ እንግዲህ ብሔራዊ ቡድን እስከመድረስ ከወጣት ቡድን ኦሎምፒክ ቡድን ከታች ጀምሮ ሁሉንም ደረጃዎች ተጫውቻለሁ እና መብራት ብዙ ነገር ነው ያገኘሁት እስከ ዋናው ኢትዮጵያ ብሔራዊ ቡድን ድረስ እስከ መሞከር ድረስ እንግዲህ በዛ እድል ውስጥ ያገኘሁት እዛ ቤት ነው። ይህን ይመስላል። በዋንጫ ደረጃ ከመብራት ኃይል ጋር ያደግኩ እንግዲህ 93 ላይ ሁሉንም ዋንጫ የበላው መብራት ኃይል ነበር። እንዳልኩ 93 ዋና ቡድን ይሰራል። እኛ ታች ነው የምንጫወተው፣ ግን ያው የቡድኑ አባል ነበር የምንጫወተው። ሁሉንም ዋንጫ የበላበት ወቅት ነበረ። በጣም ጥሩ ቡድን ካወቃቸው በስም ዮርዳኖስ አባይ፣ አለማየሁ ዲልቤሮ የነበሩበት ድንቅ ቡድን ሁሉንም ዋንጫዎች የበላ ቡድን ነበር በዛ ጊዜ። በሚቀጥለው ዓመት እንግዲህ ጥሎ ማለፍ ጨዋታ ነበረው። ዛሬ ተጫውቻለሁ 94 ላይ እኛ ስለነበር ከመድን ጋር ውጤቱ ባይሳካም መድን ያሸነፈው በእርግጥ ያን ዋንጫ ያንን ተጫውቻለሁ። ከዛ በተረፈ የተለያዩ ሲቲ ካፖች አግኝቻለሁ። ግን የፕሪሚየር ሊጉን ዋንጫ ከመብራት ኃይል ጋር የማግኘት ዕድል አልገጠመኝም። ሌሎች ግን በሀገር ደረጃ እንዳልኩ የከፍኩት ከታዳጊ ወጣት ቡድን ኦሎምፒክ ቡድን ዋናውን ብሔራዊ ቡድን ደግሞ እስከ 2 የሴካፋ ዋንጫዎች በዛ መብራት ኃይል ያገኘሁት ይህን ዕድሎች አግኝቻለሁ። በእነዚህ ውስጥ መብራት ኃይል በኋላ እንግዲህ 4 ዓመት ከዛ በኋላ መብራት ኃይል ቀጥሎ የተጫወቱት ቅዱስ ጊዮርጊስ ነው። እንግዲህ ቅዱስ ጊዮርጊስ ያው ትልቅ ቡድን ነው። ቅዱስ ጊዮርጊስ 2 ዓመት ተጫውቻለሁ። ከዛ ከ2 ዓመት በኋላ ተመልሼ ወደ መብራት ኃይል መጥቻለሁ። ተመልሼ መብራት ኃይል 2 ዓመት ተጫውቻለሁ። ከዛም በኋላ ከዛ በሰንበት ከነማ የሚባል ቡድን ነበር። እሱም ቡድን እነዚህ 2 ዓመት ተጫውቻለሁ። መጨረሻ ላይ ግን ለ4 ወር የሚሆን 3 ወር ወይ ለ4 ወር ለሙገር ቡድን ተጫውቼ ነው ኳስን ወደዚህ ሀገር የመጣሁት። መጀመሪያ ወጣት ቡድን ላይ ነው 94 ላይ ልክ እንዳደግን ቅድም እንደነገርኩ መብራት ኃይል ዋንጫ 93 ዓመት በልጦ ስለነበር የምስራቅ አፍሪካ ክለቦች ዋንጫ ሲሳተፍ ነበር። ዛንዚባር ላይ ነበር ጨዋታው እና ካደግነው ልጆች ውስጥ 2 ልጆች ዕድል ሰጥቶን እኔና መስፍን ቻይና ባሪያው እኔ 3 እና 4 አግኝተን ብዙንም ማግቢያ እና እዛ ጨዋታ ላይ ትዝ ይለኛል። ነፍሱ ይማረውን ትልቁ ጋዜጠኛ ደምሴ ዳምቴ ነበር ዛንዚባር ነው ጨዋታው እና የፌዴሬሽን አመራሮች ያው እኔ በዛ ሰዓት ቤንች ላይ ነበር መጣው ላይ ቢጮቱ ነው ዮናስ ገብረ ሚካኤል ተከላካዮች እና አንዋር ሲራጅ ጥሩ ተጫዋቾች ነበሩበት እና በአጋጣሚ ግን አንድ ጉዳት መጣ። የኛው ቡድን መብራት ኃይል ኬንያት እየተጫወተ ዮናስ ገብረ ሚካኤል ተጫዋች ተጎዳ። በዛ አጋጣሚ ሁላት ተቀይሬ እንገባ ተንስቼ ለማም ነገረኝ። እንግዲህ የመጀመሪያ ዕድሌ ነው እንግዲህ ከኢንተርናሽናል ጨዋታ ከኔ የተሻሉ ትልቅ ተጫዋቾች ስለነበሩ እኔ ለኔ ይሰጠኛል ብዬ አልገመትኩም። እድሉ ገባው ተጫወቱ። ጨዋታውን ጨርሼ ወጣሁ። ጨዋታ ግን ያልጠበቁት ነገር ነበር የገጠመኝ። እኔ ያው ጨዋታውን መጫወቴን ነው ያው የሚያውቁት ግን ጥሩ ሰዎች ነው የወጣሁት መሰለኝና እንግዲህ ደምሴ ዳምጤ ነው በጣም ማከብረው ነፍሱን ይማርና
እንደዚሁም በወደው ጋዜጠኛ ነው። ክፍል አስጠርቶኝ ታች ሎቢ ሆቴል ላይ በጣም አመስግኖኝ ጥሩ ተስፋ ያለው ታዳጊ በጣም ብዙ እንትን እንዳለኝ ነግሮኝ እና በጣም ተገርሜ ስመለስ በቃ በውስጥ ያ ጥሩ እንትን ነው በውስጥ የፈጠረልኝና እንደዚህ የፌዴሬሽን አመራሮችም እንደዛው እና ከዛ ጨዋታ እንግዲህ ውጤቱ መብራት አይደል የተወሰነ ነው የተተዋዘው ማትሳካ ነበር። ያው ሳፍን ተመልሰና ስንመለስ ግን የወጣት ቡድን ምርጫ ነበር። የወጣት ቡድን ምርጫ ሲጠራ ከመብራት አይደል 6 ሰው ያው ከ6ቶቹ ውስጥ አንዱ ነው የነበርኩት። በዛ መልኩ ነው ወጣት ቡድን መጀመሪያ የጠራሁት። እዛ ጊዜ እንግዲህ ወጣት ቡድን ከኛ በፊት ያው አርጀንቲና ሄዶ ቡድን ነበር ከኛ በፊት ይሄ ከሱ በኋላ ነበር መጣ ነው አሰልጣኝ ጌታሁን ገብረ ጊዮርጊስ ይባላል። እንግዲህ እኔም እንግዲህ መጀመሪያ ምርጫ ነው ብሔራዊ ቡድን ትልቅ ነገር ነው። ሀገርን ሞክርበት ወደዛው ወጣት ቡድን ቾታለውም የሚል እንትን አልነበረኝም። ምክንያቱም ገና እንትነኛ ምንም እንትን አልነበረኝም ኤክስፒሪያንሱ ሞር እንደሚሆነው እንግዲህ ሰውየውም አጋጣሚ እንግዲህ እሱ መሆን ሆኜ ስለነበረ አውስት ሌቨንስ አስገብቶ እንግዲህ እሱም ምንድነው ሰጥቶኝ ከዛ በኋላ የብሔራዊ መንገድ ተከፈተ። ከዛ በኋላ ኦሎምፒክ ቡድን 96 95 እነሱ ማባት ነርሱን ይማረውና በሱ ቡድን ውስጥ በጣም ምርጥ ቡድን የነበረ የኦሎምፒክ ቡድን ብዙም እሱም አሪፍ ታሪክ ነበረ። ጥሩ ውጤት የነበረው እሱ በኋላ ከዘላለው የዚህኛው ግን ማጣሪያ ጨዋታ ነው። አንድ ጨዋታ ነው ባቲ ሁለት ጨዋታ ደርሶ መልስ ያ ግን ያው ውጤቱ ድሬዳዋ ላይ ነበር ጨዋታው። የመጀመሪያው 0-0 ወጣን ከዛምቢያ ነበር። አጋቸው ላይ ግን አንድ ለባዶ አሸንፈው አላለፈም። ሁለት በዛ መልኩ ነው የነበረው ያኔ። ከዛ በኋላ ጋር እንግዲህ ተመልሼ እንደዚህ ይመላልሱ ነበርና ከ94 በኋላ ወታደራዊ ቡድን አንድ ጨዋታ ተጫውተን 95 ላይ ከዛ በኋላ ግን ኦሎምፒክ ቡድን ነበር እሱ ነው ባተያዘው ቡድን እሱ ላይ ለረጅም ጊዜ ሄደ። ቆንጆ ውድድር የነበረበት የሆነ ግሪክ ያኔ ኦሎምፒክ እንትን ማጣሪያ ነበር ጨዋታው። አንድ 4 ጨዋታዎች ከሞሮኮ ዩጋንዳ እና ማላዊ ጋር ነበር እና ጥሩ ቡድን የነበረው ውድድሩ እየመራ ነበር። መጨረሻ ላይ በነበረው ጨዋታ በነጥብ ልዩነት የኛል አውሪ ማች ነበር እና እርግጠኛ የሆነበት ነበር። ምክንያቱም ከወጣት ቡድን አርጀንቲና ከሄደው ቡድን ቀጥሎ ጥሩ ውጤት ያመጣው ነበር። እንግዲህ አሰልጣኝ ሱማባተም እንደምታውቁ ጥሩ ብቃት ያለው አሰልጣኝ ነው። እኔ ደግሞ በጣም ወጣው አሰልጣኝ ነው። ብዙ ነገር አስተማረኝ ነው። መጨረሻ ላይ ውጤቱ አልሳካልንም። ግን ጥሩ ብዙ ያደረኩበትና ልምድ ያገኘሁበት ነበር። እንደዚህ ነበር። ዋናው ቡድን ከ1997 ጀምሮ እስከ 2000 ድረስ ተጫውቻለሁ። ከዚህ በፊት ግን ወጣት ቡድን ላይ አንድ 97 ላይ ዋናው ቡድን ከመግባቴ በፊት እንደዚህ የምስራቅ አፍሪካ ጨዋታ ነበር። ጋሽ ሰውነት ተፈታኝ ነበር ወጣት ቡድን በዛ ጊዜ የምስራቅ አፍሪካ ሻምፒዮን ሆነናል። እንትን ላይ ታንዛኒያ ላይ ያ አስታውሳለሁ። ቆንጆ ቡድን ነበር ያዘው ጋሽ ሰውነት ያው ሻምፒዮን ሆነናል። ከዛ በኋላ ግን እንግዲህ ዋናው ብሔራዊ ቡድን እንዳልኩ የምስራቅ አፍሪካው ኢትዮጵያ ላይ ሲዘጋጅ ከአላሙዲ ስም የተዘጋጀውን ካስታወስከው ሜይ ቢ 2 ጊዜ ነበረ። አንደኛው ኢትዮጵያ ላይ ኔክስት ደግሞ ሩዋንዳ ላይ ነበር። ሁለቱም በአጋጣሚ ኢትዮጵያ ነበር የበላቸው፣ እኛ ነው የበላነው። እዛ ቡድን ውስጥም ነበር ሰዎች አሉ። በጣም ፕራይም ታይም የነበረበት ጊዜ ነው። እነሱ ማረው እስካሁን መጠራለን ታሪክ ሰጀራታኞች ናቸው። በጣም ይወጣቸው በደሉም 14 አይደለም በቅርቡ ነው ያረፈው። ኢትዮጵያ ላይ የተዘጋጀ የነበረው ጊዜ የሱና ጋሽ ሰውነት ነበሩ። በጣም ምርጥ ቡድን ሁሉንም ጨዋታዎች በቋሚነት ተጫዋቾች አሉ። ከመጀመሪያው እስከ መጨረሻው ዋንጫውን ኢትዮጵያን የበላችው በዛም እንግዲህ ጥሩ ተጠቃሚ ሆነን ነበር ያኔ። ምክንያቱም ያው ስፖንሰሩም የነበረው ሼህ መሐመድ አህመድ ነበሩ። ሰው በጣም የነበረውትን በጣም ልዩ ነው ትዝታ ይላል። ኔክስት ደግሞ በሚቀጥለው ደግሞ ሩዋንዳ ላይ ነበር 98 እንደዚህ 98 ላይ እንደዚህ ሻምፒዮን ሆኖ የተመለሰው ቡድኑ ያኔ ልክ እንግዲህ ጊዮርጊስ እንደገባው ነበር። እኔ ግን ያኔ ትንሽ በኳሱ በውጤቱ ደስ ቢለኝም የደረሰብኝ አደጋ ነበረ። ሁለት እንትን ነው በጣም ፊሊንግ በጣም ደስታና ሀዘን እንግዲህ እሱን ደግሞ አጫውታለሁ። በዚህ ልቀጥል እሱ ነው ናቸው መጀመሪያው ነው። ከዛ በኋላ ደግሞ ሩዋንዳ ላይ በልተዋል ባዩ ከኛ በፊት
ስንት ዓመት ነው እሱ? እሱ 92 ወይ በኢትዮጵያ በኢትዮጵያ በዛ 92 ወይ 93 ላይ እንግዲህ እኛ የበላ ነው 97 በኢትዮጵያ እና 98 ሁለቱ ያው እኔም ስለነበርኩበት አስታውሰዋለሁ። በአጠቃላይ እንግዲህ አራት እኔ የምጮተው ያው ተከላካይ ቦታ ላይ የምጮተው እንግዲህ አሰልጣኝ ያው ተጫዋች ባለም ቦታ ላይ ይችላል፣ ግን ዋናው ቦታ ያው ተከላካይ ነው። እስከ መጨረሻው የምጮተው እዛ ቦታ ነው። ግን ምንድነው እንደዚህ አንዱ ቀኝ ላይ ወይ ግራ ላይ ብቻ አይደለም የምጮተው ግራ እስከ ቀኝ ባለው እሱ በአራቱም ቦታዎች በበለው ቦታ ላይ ሲያሰልፉ ይጮታለሁ። በክለቡ ቢሆን ለዛ ነው የምጮተው እና ምርጫቸው ሆኖ ለዛ ነው መሰለኝ እና ሁሉም አሰልጣኞች እንግዲህ እንደ እግዚአብሔር እኔም ጠንክሬ ነው የምሰራው። እንግዲህ እንዳልኩ እድሉንም ሳገኝ እንግዲህ ተጠቅሜበታለሁ በደንብ አድርጌ እና ተከላካይ ቦታ ላይ ነው እንግዲህ የምጫወተው የነበረው። በሕፃንነት ጀምሮ ነው እንዳልኩ የምንገባው ከወንድሜ ጋር። አባቴ ኳስ በጣም ስለሚወድ ስቴዲየም ሁሌ ከስራ ሲወጣ የእኛ ስፈር ደግሞ እዛው ስቴዲየም ቅርብ ነው። አባቴ ደግሞ የሚሰራ የነበረው ጤና ጥበቃ ነው። ከትምህርት ቤት ስንወጣ በሱ መስሪያ ቤት አድርገን ወደ ስቴዲየም ነገር እንገባለን እና በዛ ጊዜ እዚህ በላይ እንድናውራተ ተስፊቲ ሲጫወቱ እነሱ የተሰማ ተስፊቲ ያው እዚህ ሀገር መጥቼ አሁን ወንድሞቼ ናቸው። እነሱ ጋር ነው መጀመሪያ የተጫወቱት እዚህ ሀገር በነበሩ። በኋላ ስመጣ እንግዲህ ወደዚህ ሀገር ደግሞ እሱ ነገር ስላለ እነሱ እና አንዋር ሲራጅ እና ፎርቅ እንግዲህ አብሬው ደርሼበታለሁ። እንግዲህ ከሲያድግ አብሬው ናሽናል ቲም አብሬው ድረስ ደርሻለሁ። ለተጋዛ እነዚህ ናቸው። ኤልያስ ጀዋር አይቻለሁ። መጠንክር ያው በብዛት መጣን መብራት ያሉችን ጊዮርጊስም አይቻለሁ። እሳሃንና ተስፋዬ ቢቾ አንዳንድ ስቴዲየም አቀብያለሁ። ኳስ 91 ላይ ያለው አቀብያለሁ። እዛ አቀባዮች አሉ አይደል? ኳስ ማቀበል በጣም አባቴ ኳስ ገበያው ስቴዲየም ህፃናቶቹን ሳይ በጣም ደስ ይለኛል። እና ቅርብ ሆኖ ነው የሚያዩት ምናምን እና እባክህ አስገባኝ ብዬ አንድ ዓመት አቀብያለሁ በካታንጋ በኩልና እነሱን አይቻለሁ። ኳስ ጽናያለሁ በለተስፊቲ እነሱ ባለው ማንጎ እነሱ ባለው ሜጋ እነ ብሩክ ስቲፋኖስ ወይዚህ ነው ያለው ብሩክ አንቶና በጣም ጠንካራ ውድድር ነው የሚያደርጉት የነበሩት እናሰግድ እሱ የማረውና እና እኛም እንግዲህ በእኛም ዘመናችን እኛም ጨዋታ ጠንካራ ነበር። እንግዲህ ደግሞ የኔን ደግሞ የሚመሰክሩት ወይ እናንተ ያሉ ሰዎች ናቸው። እንደዚህ ነው ብዬ ለመናገር ትንሽ አይለኝም በእውነት ከሆነ ግን እኔ እነሱን በጣም ነው የማደንቀው፣ በጣም ነው የማከብረው፣ በጣም ነው የማደንቀው። በጣም ስቲል እዚህ ራሱ በጣም እንደ ወንድሞቼ ናቸውና አሉ ሳን ፍራንሲስኮ እንዳልኩ የቶሩና የለመንጀታ ፒኒያ መስፍኔ ብሩክ አንቶና እንግዲህ እነሱን ጨዋታ እንግዲህ ሲሰማ በጣም ደስ የሚለኝ እና የነበራቸውም ጨዋታ በጣም ልዩ ነው። ኤልያስ ጀዋር እና ሙሉጌታ ከበደ ትልቅ ተአምር የሚሰሩ ጨዋቾች ነው የነበሩት በድሮ ጊዜ። እኛን ደግሞ እንግዲህ ያው በነበረን ጊዜ በቻልነው መጠን እንግዲህ ውጤቱን በሀገር ደረጃ ቢሆን በቻልነው መጠን እንግዲህ ያመጣነውን አምጥተናል። ኮምፔር ለማድረግ ያኛው ነው ይበልጣል የሚለው ከባድ ስለሆነ ጥያቄ ስላለ እንግዲህ ለእነሱ ግን በጣም ትልቅ ክብር አለ። እኔ ላለፉ ለሰሩ ሰዎች ትልቅ ሰዎች ትልቅ ኳስ ተጫዋቾች ለእኔ ፊገር የነበሩ በጣም ነው የማከብረው። እስቲ አሁን ምሳሌ በጣም ማለት ነው። በዚህ በኳስ ዘመን የነበሩትን ሰዎች እንግዲህ ያደረሱ ቤተሰቦች በጣም ከአባቴ ጀምሮ ወንድሞቼ፣ አሰልጣኞቼ ከሰፈር ጀምሮ ያሰለጠኑኝ መብራት ያዲስ ክፍሌ ወልተና እነ ጉልላት እነ ቅጣው እነ ኤርሚያስ ተፈሪ እና አበበ እነዚህ መብራት የነበሩ ናቸው። እንግዲህ በእኔ የኮተኮቱኝ ናቸው። ታላቅ አሰልጣኝ ጋሽ አጎስ ሲማባት ጋሽ አስራት ኃይሌ እንደዚህ ውስጥ አልፌያለሁ። እንግዲህ እድለኝነት በጣም ሀገር ውስጥ አሉ አይሰውነት ቢሻው እና አብርሃም ሀገር ውስጥ አሉ የተባሉት አሰልጣኞች በጣም ሰልጥነውኛል። የሚገርም አጋጣሚ ማለት ነው እና ከነሱ በጣም ብዙ ትምህርት ብዙ ህይወት መስመር ነው ያደረገኝ። ለሁሉ ምስጋና ነው የማቀርበው።